ሰላም ለእናንተ ይሁን። የተወደዳችሁ ቅዱሳን በያላችሁበት ሰላማችሁ ብዝት ይበል። ኢየሱስ ጌታ ነው። እኔ ነቢይት ፌቨን ወርቅነህ ነኝ። እግዚአብሔር ስም የተባረከ ይሁን። ዛሬ በጣም ደስ የሚል ቀን ነው ያሳለፍነው። እሱ ምንድነው? ታላቁን ተልእኮ ለፍጥረት ሁሉ ለሰዎች እያወጀን ነበር። ብዙ ሰዎች የእግዚአብሔርን አዳኝነት፣ የጌታ የኢየሱስ ክርስቶስ አባትነትን፣ አዳኝነትን፣ ጌትነትን ሰምተዋል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ሲናገር ማርቆስ 16 ቁጥር 15 ላይ እንዲህ ይላል፣ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ለማን? ለፍጥረት ሁሉ ወንጌልን ስበኩ ይላል። ስለዚህ በሄድንበት ሁሉ ቅዱሳን ወንጌልን መስራት አለብን። ዘመኑ ቀርቧል። ኢየሱስ ክርስቶስ የሚመጣበት ጊዜ ቀርቧል። ስለዚህ ለሴት፣ ለወንድ፣ ለትንሽ፣ ለትልቅ፣ ለነጭ፣ ለጥቁር ወንጌልን መመስከር አለብን። ታላቁን ተልእኮ በአካባቢያችን ማውራት፣ መናገር፣ መመስከር አለብን። ሰዎች ከዘላለም ሲኦል ማምለጥ አለባቸው። ስለዚህ ይህንን ስራ መስራት አለብን። ምንድነው? ወንጌልን መመስከር ስራ ማድረግ አለብን። ምንድነው? እሱም የክርስቶስ ኢየሱስ ሞትና ትንሣኤ ለትውልድ ስናውጅ ትውልድ ወደ እግዚአብሔር እውነት፣ ወደ እግዚአብሔር መንግስት ይጨመራል፣ ይመጣል ማለት ነው። ምናልባት ይህንን እውነት ያልሰማችሁ በብዙ ህይወት ውስጥ ላይ ያላችሁ፣ በብዙ መንገድ ውስጥ ያላችሁ፣ እየተቅበዘበዛችሁ ያላችሁ ወንድሞች እህቶቼ ወደ ጌታ እንድትመጡ፣ በንስሐ ወደ ጌታ እንድትመጡ፣ ይህንን ጌታን ደግሞ እንደ ግል አዳኝ አድርጋችሁ በመቀበል የዘላለምን እረፍት እንድታገኙ እጋብዛችኋለሁ። ወደ እውነት ነው። ቅዱሳን ደግሞ ከኛ የሚጠበቀውን እውነት መናገር አለብን። አንዳንዴ ሰዎችን እንመርጣለን መንገድ ላይ፣ ለወደቁት፣ ለድሃ፣ ለሀብታም፣ ለተማረ፣ ላልተማረ መናገር ሀደራ መናገር እንዳለብን ሀደራን እግዚአብሔር እንደሰጠ ማወቅ አለብን። ለምን? እግዚአብሔር አንቺን ጠርቶሻል፣ አንተን ጠርቶሃል። ይህንን እውነት እንድታበስር፣ ይህንን እውነት የምስራችን ወንጌል ለትውልድ እንድታበስር ወንድሜ አንተን ጠርቶሃል። ማንነትን፣ ታናሽነትን አትመልከች እህቴ። ስለዚህ ይህንን እውነት በሄድንበት፣ በድርጅት ሊሆን ይችላል፣ በትምህርት ቤቶች ጋር ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በታክሲ ውስጥ ሊሆን ይችላል። እኔ ቦታ ኢየሱስን መሸሸግ መደበቅ የለብንም። ብርሃንን ማሳየት አለብን። የምስራችን ወንጌል መመስከር አለብን። በእውነት ይህንን ከሰራን፣ በእግዚአብሔር ምሪት ይህንን እውነት ካወራን፣ እግዚአብሔር አምላክ ብዙ ሰዎችን ወደ እግዚአብሔር መንግስት በእናንተ አልፎ ያመጣል ማለት ነው። ስለዚህ እንዳትፈሩ። አንዳንድ ያያችሁ ጠላት ሰይጣን ዲያብሎስ